ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ኢድ ሙባረክ በያላችሁበት አላህ ይጠብቃችሁ። ዛሬ ምርጥ አፕሊኬሽን ላሳያችሁ። እኔ የምጠቀምበት እናንተን አላውቅም። ሁላችሁም በጣም የተለያየ አይነት እና የሚያምር አፕሊኬሽን እንዳላችሁ አውቃለሁ። እኔ ግን የምወደውና ማከብረው በዛውም ደግሞ በየቀኑ የምጠቀምበትን አፕሊኬሽን ላሳያችሁ ነው። ወደዚህ ችፉ። ይሄ አፕሊኬሽን ለእኔ የመጀመሪያው በጣም ምርጡና ካይን ማስተር የሚባል ብዙዎቻችሁ የምታውቁት የዩቲዩብም ለቲክቶክም ለሁሉም ለኢንስታግራምም ለፌስቡክም ለየትኛውም ማቀናወር የምትችሉበት ይሄ አፕሊኬሽን ነው አንደኛው። ሁለተኛው ደግሞ እየቀረስኩኝ ያለውን ስክሪንሾት ምንም ነገር ስቀርጽ የሚጠቅመኝ ይሄ ነው። ሌላ ምን ላሳያችሁ መሰላችሁ? እዚህ ጋር ቁርአን ሙስሊም ሆናችሁ ክርስቲያኑን ብቻ ማወቅ የምትፈልጉ በዚህኛው አፕሊኬሽን የፈለጋችሁትን ቁርአን ከመጀመሪያው ጀምራችሁ መቅራት ከፈለጋችሁ ይሄ አፕሊኬሽን ነው። ይሄ አፕሊኬሽን ታውቃላችሁ ብዙዎቻችሁ ከትንሹ ቁርአን ጀምሮ ነው የሚያስቀራው ማለት ነው። ሌላ ደግሞ እስላማዊ ጠቃሚ መረጃዎችን ማወቅ ከፈለጋችሁ በዚህኛው አፕሊኬሽን ነው የምትጠቀሙት። ሁላቸውን የምታገኟቸው አፕ ስቶሪ ውስጥ ማለት ነው። ምንድነው ጎግል ውስጥ ነው፣ ፕሌይ ስቶሪ ማለት ነው። እዛ ውስጥ ነው ማወርዳቸው። እኔ እዚህ ጋር ደግሞ የነብዩ አሰጋገድ ስርዓት የሚል አፕሊኬሽን አለ። እዚህ ጋር የአፕሊኬሽኖች የተለያየ አይነት አፕሊኬሽኖችን አወርዳችሁ መጠቀም ትችላላችሁ። እኔ ለጊዜው እነዚህን አሳያችኋለሁ። በሚቀጥለው የተለያየ እና ምርጥ ያልኳቸው አፕሊኬሽኖችን አሳያችኋለሁ። ለጊዜው ደግሞ ማቀናበሪያው ይሄን ካይን ማስተር ትንሽ ያጠራለችን ለጊዜው ትንሽ ላሳያችሁ። እዚህ ጋር ይሄንን ካይን ማስተር ነክተ ነው እንገባለን። አንድ ጊዜ ነካሁት። ከዛ ወደዛ ይወስደኛል፣ ወደ ውስጥ ያስገባኛል ማለት ነው። ከዛ በኋላ እኔ የምፈልገው ሌላ አዲስ ማቀናበር ስለሆነ ይሄንን ነካለው። ፕላስ ምልክቱ ማለት ነው። ክሬት ነው የሚለው ይሄኛውን ነክቼ እገባለሁ። ግን ከዛ በፊት እዚህ ጋር ያሉትን በሙሉ የምታዩቸው ከዚህ በፊት አቀናበርኳቸው ስለሆኑ አይመለከትም። እዚህ ጋር ቀጥታ ወደዚህ ነው የምገባው። ለማታውቁ ነው እንጂ የምታውቁት ታውቁታላችሁ። ከዛም በኋላ እዚህ ጋር የምታዩቸው የተለያዩ እንትኖች አሉ፣ የሰዓት መጠኖች አሉ ማለት ለምሳሌ እዚህ ጋር የዩቲዩብ ሁሌ እየተጠቀምኩኝ ስለሆነ እዚህ ጋር አስቀምጦልኛል። እዚህ ጋር ደግሞ ቲክቶክ አለ፣ እዚህ ጋር ደግሞ የኢንስታግራም አለ፣ እዚህ ጋር የዩቲዩብ ነው፣ እዚህ ጋር ፌስቡክ፣ እዚህ ጋር ደግሞ ይሄም የኢንስታግራም ነው። ይሄና ይሄ ኢንስታግራም ልዩነቱ እዚህ ጋር በሰፊ እዚህ ጋር ደግሞ ባጭሩ፣ ይሄም እንደዛው። ይሄ ደግሞ የዩቲዩብ ሆኖ በአጭርና በስፋት ነው። በመጠን በቁጥሯን 16 ነጥብ ይላል። ከዛ እዚህ ጋር 4.3 ይላል። በመጠኑ ነው ያስቀመጠላችሁ እንጂ በሰፊና በአጭር አድርገው እንጂ ተመሳሳይ ነው። እዚህ ጋርም እንደዛው ማለት ነው። ኢንስታግራምን ነው የሚለው ሁለት ነው ያስቀመጠልን። አልመሃም ለዛሬ የምንፈልገው ዩቲዩብ ስለሆነ እኔ ዩቲዩብ እዚሁ ስላለኝ ይሄ ስላለኝ ቀጥታ እዚህ ጋር መጥቼ ክሬት የሚለውን ነክቼ እገባለሁ። ማስታወቂያ ገባብኝ፣ በጣም ይቅርታ። ማውጣት አልችልም። ድምፁን ላጥፋላችሁ። ራሱ ካልጨረሰ ማውጣት አልችልም። አስቸጋሪ ነው። ይሄ የኢሞ ማስታወቂያ አንድ አፕሊኬሽን ስታወርዱ የሚያመጣው ጣጣ በጣም ብዙ ነው። ስለዚህ አፕሊኬሽን ስልካችሁ ላይ አታብዙ። ማውረድ ካለባችሁ የሚጠቅማችሁን ብቻ። አሁን አይታችኋል። ይሄ ማስታወቂያ ነው በብዛት። በነገራችን ላይ ሴቲንግ ላይ ገብታችሁ ማስታወቂያ እንዳይገባባችሁ እንዴት አድርጋችሁ ማጥፋት እንዳለባችሁ በሌላ ቪዲዮ ያሳያችኋለሁ። አሁን ይሄ በእኔ አፕሊኬሽን አውርጄ ነበር አዲስ፣ ከሱ ነው ይሄን ሰበብ ይዞብኝ የመጣው መዘዙም ማለት ነው። አንድ አፕሊኬሽን ማውረድ ስትፈልጉ በጣም ነው ኮተት ይዞ የሚመጣው። ስለዚህ አፕሊኬሽን አታብዙ፣ የሚጠቅማችሁን ብቻ። አሁን ይሄ የሚገባው ይሄ ማስታወቂያ ሙሉ ለሙሉ ራሱ ካልወጣኝ ማውጣት አልችልም፣ አስቸጋሪ ነው። ስለዚህ ኤክሱን ነክቼ ወጣሁኝ። ቀጥታ ወደ የተወሰደኝ ወደ ቅድም የነበርኩበት ቦታ ራሱ በራሱ ጨርሶ ማለት ነው። ከዛ በኋላ እዚህ ጋር ጋለሪ ላይ ነው ያስገባኝ። ካይን ማስተር ውስጥ ነበርኩ አይደለ? ከዛ በኋላ ምንድነው የማደርገው መሰላችሁ? ይሄ ኦል የሚለው ሁሉንም ያመጣልኛል የፈለኩትን። ለማታውቁ ነው፣ የምታውቁት ታውቁታላችሁ። ከዛ በኋላ አንዴ ነክቼ እገባለሁ። የሚፈልገው ነገር የራሴ ፎቶ ከሆነ የራሴ ፎቶ፣ የራሳችሁን ፎቶ ከሆነ የራሳችሁን፣ የምትፈልጉትን ነገር ነክታችሁ እንትን ማድረግ ነው። እዚህ ጋር መስራት ነው ማለት ነው። አሁን እኔ ለምሳሌ ያህል እቺን ቪዲዮ ላሳያችሁ። አንድ ቪዲዮ አስገብቻለሁ፣ አንድ አጭር ቪዲዮ አስገብቻለሁኝ። ከዛ ሌላ መጨመር ከፈለኩኝ አሁን ለምሳሌ ወይ እቺን ቡና ምልክት አለባት፣ እቺን ነክቼ ልግባ፣ ጨመርኩኝ ሁለተኛ። ከዛ በኋላ እዚህ ጋር የምታውቁት ኤክስ አለ፣ እሱን ነክቼ እወጣለሁ።
ከዛ በኋላ ያው አምጥቶልኛል። እዚህ ጋር እንደምታዩት በሙሉ ይሄ እሱ ነው። ምን እንደማደርግ ታውቃላችሁ? ታምፕሌት አስቀምጣለሁ እዚህ ጋር። ይሄ ታምፕሌት ዩቲዩብ ላይ ፊት ለፊት የሚቀመጠው የመጀመሪያው ስክሪን ፎቶ ነው። ከዛ ይሄንን ነው መጀመሪያ የምታስተካክሉት። ይሄንን ደግሞ እንዴት ነው የምናስተካክለው ካላችሁ አሳያችኋለሁ፣ እንዴት እንደምታደርጉ። ቀጥታ አሁን ይሄን ቪዲዮ እንትን ማድረግ ነው የምፈልገው እኔ ድምፁን አጥፍቼ ሌላ የራሴን ድምጽ ቀዳለሁ። ካልፈለኩኝ ቀጥታ ዝም ብዬ ለቀዋለሁ። ስለዚህ ይሄንን ሚክሰር የሚለውን ነካዋለሁ። ከዛ በኋላ እዚህ ጋር ድምጽ ማጥፊያ ያለው እሱን አጥፈዋለሁ። አሰርኩት የመጀመሪያውን ቪዲዮ የመጀመሪያው ድምጽ እንዳይወጣብኝ ማለት ነው። ከዛ በኋላ ይሄን ነክቼ እወጣለሁ። ቀስቱን እዛው ጋር እዚህ ጋር ማለት ነው የሰዓት ምልክት ነው። እሱን ነክቼ ሰዓት አሳጥራለሁ። አይታችኋል፣ ብዙ ሰዓት አመጣልኝ። ይሄ እነዚህ በሚመለከቱት ሳብ አድርጉት ወደዚህ። ከዛ በ1.5 እና በ2 መሀል አረኩት። እኔ መካከለኛ ነው ያኔ እኔ የምወደው እንደዚህ ነው። በጣም አልቾከለም ያላጠረም ያኔ በቃ እኔ የሚመቸኝ ነው እሱ ጋር ነው የማደርገው። መጨመር መቀነስም ትችላላችሁ። ከዛ በኋላ መልሼ ይሄን ነክቼ እወጣለሁ ቀስቱን። ከዛ በኋላ ይሄኛውን ለማድረግ ያው እዚህ ጋር እንደምታዩት ይሄንን ነካስ አድርገው ነው እነዚህ የመጡልኝ ማለት ነው። ስለዚህ ይሄን ቀስት ነክታችሁ መልሳችሁ ውጡና ሰባህ الخير ሰባህ النور አልሐምዱሊላህ ቀርታ ሀባይቤ። ከዛ በኋላ ይሄን ወደዚህ ሳብ አድርጉትና ድጋሚ ይሄኛው የቡና ምልክት ያለበትን ቪዲዮ ደግሞ ድጋሚ ነካ አደርጋለሁ። ከዛ በኋላ መልሼ ቅድም እንዳራኩኝ በዚህ መልኩ እችንም ነክቼ ሰዓትና ድምጽ አጥፍቼ የራሴን ድምጽ አስገባለሁ። እንዴት ማስገባት እንዳለባችሁ ደግሞ በኋላ ላይ ያሳያችኋለሁ። በነገራችን ላይ እነዚህም በሙሉ ያላሳየኋችሁ ብዙም አስፈላጊ ስላልሆኑ ነው ለአዲስ ጀማሪዎች። ከመጀመሪያው ለምን አስፈላጊ ናቸው፣ ግን ያን ያህል በጣም እንትን አይደለም። በደንብ ስታውቁ ነው እነዚህ ነገሮች መጠቀም አለባችሁ። መጀመሪያ የሚያስፈልጓችሁ እነዚህ ሁለቱ ስለሆኑ ነው እዛ ላይ ፎከስ አደረኩት። እዚህ ጋር ያኔ አሁን እዚህ ጋርም በሰዓት ነው፣ እዚህ ጋር አሁን ዙም ነው፣ እዚህ ጋርም ዙም ነው። ያኔ የስክሪኑ ስፋትና ማጠር ነው የምታስተካክሉበት። እነዚህም ያኔ ቀለም ከለር ምናምን የምትጨምሩበት የምትቀንሱበት በቃ እንደዛ ነገር ነው እነዚህ ማለት ነው። ስለዚህ ቮይስ ማስተካከያ ምናምን በጣም ብዙ ናቸው። በሌላ ቪዲዮ ያሳያችኋለሁ። ስለዚህ ዋና አስፈላጊዎቹ እነዚህ ሁለቱ ናቸው። ድምጽ መቅጃና ሰዓት ማሳጠሪያና መጨመሪያ። እዚህ ጋር እንደምታዩት ደግሞ መቀስ ነው። የፈለጋችሁትን መቁረጥ መጨመር የምትችሉበት ማለት ነው። ይሄም እንደዚሁ ስክሪን ነው። ይሄም እንደዛው ስክሪን። ስለዚህ ቀስቱ ነክተን እንውጣ። እሱ ያው አያቅታችሁም ስላሉት ብዬ ስለማስበው ነው እዚህ ጋር ያላወራሁበት ማለት ነው። ኦኬ ቀድም የነበርንበት ቦታ እንመለስ። እችኛውን ቪዲዮ ድጋሚ ነካ አርገናት እስኪ ምን ሰራን? እዚህ ጋር ድምጽ አላጠፋንም፣ ድምጽ እናጠፋለን። ከዛ በኋላ እናሳጥረዋለን። እዚህ ጋር አይታችኋል፣ አሳጠርኩት። እነዚህ ቀስቶቹ መሀል አድርጌ ተዋለው። መልሼ ቀስቱን ነቅቼ እወጣለሁ። አለቀ። ምንድነው ማደርገው አሁን? የኛውን እንደምታዩት እዚህ ጋር ቀድም አሳየኋችሁ ነበረ። እዚህ ጋር ታምፕሌት የሚለው ስክሪፕቱ ምልክት አለበት ላይ አዲስ የሚያምር ቪዲዮ ማስገባት አለብኝ። ስለዚህ ምንድነው ማድረገው? ወይም ይሄን ራሱን ማስገባትም አለብኝ ከፈለጉ። ከቻልኩ ይሄን ራሱ ከቻላችሁ ይሄን ራሱ አስገቡ ከፈለጋችሁ ማለት ነው። ካልፈለጋችሁ ደግሞ ቆንጆ ቪዲዮ ቆንጆ ፎቶ አምጣታችሁ ከገለሪ ወደዚህ ማስገባት ትችላላችሁ። እንዴት አድርገን ነው ካላችሁ ይሄን ቀስ ነክታችሁ ትወጣላችሁ ከዚህ ጋር። ከዛ በኋላ እዚህ ጋር የሚታየው አለ፣ እሱን ነክታችሁ ወደ ገለሪ መሄድ ነው። ከዛ በኋላ ኦል የሚለውን ስትነግሩ የፈለጋችሁ ታመጣላችሁ። እናንተ የፈለጋችሁትን ማስቀመጥ ነው። ከዚህ በኋላ የፈለኩት እንትን ስለሌለኝ ዝም ብዬ ይሄንን ላስገባ። እሱ የሩዝ ምልክት አይደለም ነው የፈለኩት፣ የሩዝ ነው። ስለዚህ ምን ላስገባላችሁ? ለጊዜው በቃ ለጊዜው ስለሌለ እንውጣ።
ስለሌለ ሳይሆን እኔ የፈለኩት አላገኘውም። ስለዚህ ምንድነው ማደርግላችሁ ለእናንተ ይሄንን ራሱ አስገባላችኋለሁ። ገብቷል ኦልሬዲ እዚህ ጋር ግን እዚህ ጋር ፎቶዋችሁ እንዲያምር ወይም ደግሞ የኮፊውን ምልክት ማስገባት እንችላለን። ምን እናደርጋለን? እዚህ ጋር የምታዩት ይሄኛው ራሱ ነካ አድርጉት። ከዛ በኋላ ይሄን አመጣላችኋል። የካሜራ ነ ፕላስ ምልክት አለ አይደል? መልሳችሁ እቺን ጽሁፍ መንካት እንደዚህ። ከዛ አይታችኋል እዚህ ጋር ገብቶ ቁጭ አለ ማለት ነው ራሱ በራሱ። ስለዚህ አሁን ቀጥታ ጨርሰናል። ድምጽ መቅዳት ስንፈልግ እችኛውን ነክተን 2 ጊዜ እንነካታለን። የራሳችንን ድምጽ ነው። ከዛ በኋላ ቀጥታ ይሄን ነው የምንነካው። ከዛ ወዲህ ናም ወይት ኦኬ። ከዛ በኋላ እቺን ነክተን ቀጥታ ወደ ዩቲዩብ መላክ ነው ወይም ደግሞ ሴቭ እናደርጋለን መጀመሪያ። ከዛ እዚህ ጋር ይመጣና ሴቭ ቪዲዮ ላችኋል፣ እዚህ ጋር አፕሎድ ላችኋል። ሁለቱንም ብትነኩ ያው ነው ተመሳሳይ ነው። እንደዚህ ማስታወቂያ ነገር ወይም የሆነ ነገር ሲመጣባችሁ እቺኛው መንካት ነው። እንደዚህ ትወጣላችሁ። ከዛ በኋላ እዚህ ጋር ራሱን አይታችኋል፣ ሴቭ እያደረገ ነው። አትዝጉት ስልካችሁን እያላችሁ ነው። ፕሊዝ ዶንት ክሎዝ ካይን ማስተር ኦር ትሪ ኦፍ ዮር ዲቫይስ እያላችሁ ነው። ስለዚህ እዚህ ጋር እንደምታደርጉት ቁጭ ብለን እንዲሁ ስልካችሁን ስክሪኑን አታጥፉት ማለት ነው። እንዲህ እንደበራ ይቀመጥ። እዚህ ጋር ማስታወቂያ ነገባብኝ፣ በጣም ቅርታ። ይሄ ማስታወቂያ ግን ማጥፋት ፈልጋለሁ። ሰዓት ግን እፈልጋለሁ። እኔ በጣም ሰዓት የለኝም። ባይቤ በጣም ቅርታ። ረጅም ሰዓት ነው የሚፈልገው። ዩቲዩብ ስራ በጣም ከባድ ነው። በጣም ከባድ አይደለም፣ አታካብዱ። ያን ያህል ውስጣችሁ አካብዳችሁ አትዩት ማለት ከብደኛል ምናምን ብላችሁ እንዳታስቡ። በጣም ቀላል ነው ከገባችሁበት ማለት ነው። ሰዓት ነው እንጂ የሚፈልገው ማለት ረጅም ሰዓት ይፈልጋል። አሁን ይሄ ማስታወቂያ ነው። እንዴት ብዬ ልውጣ መሰላችሁ? እኔ አሁን ቪዲዮ የቀረስኩ ስለሆነ ነው እንጂ መውጣት እችላለሁ። ይሄ በራሱ ለራሱ እያስተማረኝ ነው። የሚገርም ነው። አስቸጋሪ ነው ወላሂ ላዚም። እሺ ባይቤ በቃ ሴፍ አድርጎ ጨርሷል። ከዛ በኋላ ይሄን ቀስት ንኩት። ይሄን ቀስት በነገራችን ላይ እስካሁን ድረስ ያወራሁላችሁ ስለ ካይን ማስተር ስለነበር ካይን ማስተሩን ራሱን ፎቶ ላይ ቪዲዮ ላይ ቀርጬ ለእናንተ ታምፕሌቱን ማሳየት ነበረብኝ። በሌላ ቪዲዮ አሳምሬ ቀርጽላችኋለሁ ኢንሻአላህ። ለአሁን ግን ቀጥታ ወደ ዩቲዩብ ነው የምልከው። ሼር የሚል ምልክት አለ፣ ዲሊት የሚል አለ። ካልፈለጋችሁ መደለት ቪዲዮን፣ ከፈለጋችሁ ሼር ማድረግ፣ ከፈለጋችሁ እዚህ ጋር ፕሌይ የሚለውን ማጫወት ቪዲዮ ሼር የሚለውን መንካት። ከዛ እዚህ ጋር የተለያዩ ነገሮች መጥቶልኛሉ። በፈለኩት ቲክቶክ ከሆነ ቲክቶክ፣ ዩቲዩብ ከሆነ ዩቲዩብ፣ ቴሌግራም ከሆነ ቴሌግራም፣ ስናፕቻት የተፈለኩት ዩቲዩብ የፈለኩትን አይነት ቦታ ላይ መላክ ይችላሉ። አሁን ቀጥታ ለእናንተ ማሳያ ስለሆነ ወደ ዩቲዩብ ልላከው። ኦልሬዲ ቪዲዮን ልዝጋው። አሁን ከእናንተ ጋር ወጥቼ ግዴታ እንትን ማድረግ አለብኝ። ሸፍቶ አሁን ከዚህኛው እኔ እየቀረስኩት ካለሁት ላይ ነው የምወጣው።